ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከዲደብሊው ኢንተርናሽናል ቀጥታ ስርጭት የሚተላለፍላችሁ የምሽት አንድ ሰዓት ዜናዎቻችን ጀምረዋል። ከዜናዎቹ ጋር ሰለሞን ግርማይ ነኝ። ቆይታችሁ ከኛ ጋር እንዲሆን በክብር እየጋበዝኩኝ ቀዳሚ ወዳደረግነው ዜና ማለፍኩ። የተገኘውን አንጻራዊ ሰላም ዘላቂ በማድረግ የትግራይ መልሶ ግንባታን በማጠናከር የከተሞችን ትስስር ማጎልበት እንደሚገባ ተገለጸ። ይህ የተገለጸው የኢትዮጵያ ከተሞች ትስስር መድረክ ላይ ሲሆን በጦርነቱ የወደመችውን ትግራይ ዳግም በመገንባት የሕዝቡን ኑሮ ለማሻሻል ትኩረት ተሰጥቶ መስራት እንደሚያስፈልግም ተመላክቷል። አለም ተክለ ተጨማሪ አላት። በትግራይ በነበረው አስከፊው ጦርነት ሳቢያ በህዝቡና በከተሞች ላይ ከባድ ጉዳት ደርሷል። አሁን በተገኘው አንጻራዊ ሰላም በመጠቀም ደግሞ ከተሞችን መልሶ ለመገንባት በማለም የተወሰኑ እንቅስቃሴዎች እየተከናወነ ይገኛል። የዚህ አንዱ ማሳያ የሆነውን የከተሞች የልማት እንቅስቃሴ ለማስኬድ የተለያዩ ስራዎች እየተሰሩ ነው። በኢትዮጵያ ከተሞች ትብብር መድረክ የተዘጋጀ ስልጠና በመቀለ ከተማ በዛሬው ዕለት ተካሂዷል። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት አቶ አማኑኤል አሰፋ በጦርነቱ የተጎዳቸውን ትግራይ መልሶ ለመገንባት በጋራ ለመስራት ነሳሳ መድረክ ነው ሲሉ ተናግረዋል። ጠቃሚ የሆነ ስልጠና ነው። በተለይም እንደኛ ብዙ ነገር ላጣ ክልል ብዙ ነገራቸውን ላጡ ከተሞች የፋይናንስ አስተዳደር የፋይናንስ አሰባሰብ ስርዓት በሚገባ ማወቅና ያንን ተከትሎ መስራት በጣም ጠቃሚ ነው። ሁላችንም እንደምናውቀው ትግራይ ባለፉት ከባድ ጦርነት አሁንም ቢሆን ሁሉም ነገር ያጣ ህዝብ ነው ያለው። ከተሞቻችን በጣም ወድመዋል። የነበራቸውን የውስጥ ገቢ አጥተዋል። በግራንት ደረጃ ከፌዴራል መንግስትም ይሁን ከተለያዩ ተቋማት ከዓለም አቀፍም አህጉራዊም ተቋማት ሲገኝ የነበረ ገቢ አሁን የለም። ፍላጎቱ በጣም ከፍተኛ ነው። በትግራይ ደረጃ የወጣቱ የሁሉም ፍላጎት በጣም ከፍተኛ ነው። ያለው አቅም ደግሞ በጣም አነስተኛ ነው። ስለዚህ ከውጭ ወይም በግራንት መልክ ከሌሎች አካላት የምናገኛቸውን ገቢዎች እንደተጠበቀ ሆነው ያንን ማግኘትና ማስተዳደር እንደተጠበቀ ሆነው የውስጥን ገቢ ማሳደግ፣ ያንን በስርዓቱ ማስተዳደር፣ ፕራዮሪቲ አስቀምጦ ጉዳዮችን ማስተዳደር፣ ህዝቡን መጥቀም በጣም አስፈላጊ ጉዳይ ነው። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በበኩላቸው እንደ ከተማ የጋራ ስራ በመስራት ዘላቂ ልማት ለማረጋገጥ የበኩላቸውን ሚና እንደሚወጡ ገልጸዋል። በዚህ ከተማ የምትቆዩበትን ጊዜ የሰላም እና የደስታ እንዲሆንላችሁ እየተመኘው እኛም እንደ ከተማ እንደ መቀለ ከናንተ አብረን ለመስራት የሚሰሩ በትብብርን ወደፊት የሚሰሩ ስራዎችን አብረን በትብብርና የልማት የሰላም ስራዎችን የሚደረጉ ስራዎች አብረን ለመስራት ቃል እየገባው ሀገራዊና ዓለም አቀፋዊ ልምድ በመውሰድ ከተሞችን ለማልማት በስልጠናና አውደ ጥናት ላይ የተመሰረተ ስራ መስራት ወሳኝ መሆኑን የጠቀሱት የኢትዮጵያ ከተሞች የትብብር መድረክ ዋና ዳይሬክተር አቶ አንዳለም ጤናው ለጋራ ችግሮች የጋራ መፍትሄዎች ለማምጣት የሚረዳ ስራ መስራት ይገባል ብለዋል። ከተሞች ዘመኑን በዋጀ ርዕስ ላይ በጋራ አንድ በሚያረጋቸው ጉዳዮች ላይ የጋራ ሀሳብ እንዲይዙ ተወዳዳሪነታቸውን ከፍ ማድረግ እንዲችሉ እንዲዘምኑ ለማድረግ የሚያስችል የልምድ መለዋወጫ መድረክ ማመቻቸት ነው። በአገር ውስጥም በውጭም አህጉራዊ ዓለም አቀፋዊና አገራዊ ተሞክሮችን በመቅሰም በመቀመር ለአባል ከተሞቻችን በማካፈል ላይ እንገኛለን። ሁለተኛው በአገር አቀፍ ደረጃ የሚገኙ መልካም ተሞክሮችን በስልጠናና በአውደ ጥናት መልክ ማካፈል ነው። ንድፈ ሀሳባዊ ሀሳቦች ብቻ አይደሉም። በተጨባጭ እናንተ ከተማ የምትመሩ ሰዎች ሊገጥማችሁ የሚችሉ ተግዳሮቶች ላይ እየተወያየን መፍትሄዎችንም በዛው ልክ እናነሳለን። ወደ ቀጣይ ዜናችን ስናልፍ በቱሪስቶችና በባለሀብቶች ላይ ወደ ትግራይ እንዳይጓዙ የሚደረግ ክልከላም የቱሪዝም ዘርፉን ከመጉዳት ባሻገር መተማመንን በማሳጣት የሰላም ግንባታውን የሚያስተጓጉል